ከህዝብ ልብ ላይ የታተመው አርበኞች ደማቸውን ያፈሰሱለት የቀድሞ ሰራዊት አጥንቱን የከሰከሰለት አረንጓዴ ቢጫ ቀይ ሰንደቅ ዓላማ ትናንትና በአደባባይ በጽንፈኛ ብሔርተኞች ሲቃጠል ታይቷል። አድዋ ተራራ ላይ ድል ለማብሰር የተውለበለበው በ5 ዓመቱ የነጻነት ትግል አርበኞች ለብሰውት በመርዝ ጋዝ የተንጨረጨሩለት፣ በካራማራ ጀግኖች የወደቁለት፣ በባድሜና በሽራሮ ድል ሲበሰር በነጻ መሬት ላይ የሰቀሉት፣ ትውልድ በየዘመኑ የአገር አርማ አድርጎ ሕይወቱንና አካሉን የገበረለት አረንጓዴ ቢጫ ቀዩ ሰንደቅ ዓላማ ዛሬ መለዮ በለበሱ የመንግስት ጸጥታ አካላት ከከበሮ ላይ ሳይቀር ተፈቶ እንደ ቆሻሻ ሲጣል ታይቷል። እነዚያ የአርበኛ የመንፈስና የስጋ ልጆች መስዋዕትነት የተከፈለበትን የአገር አርማ ለማክበር የአንገት ልብሱ ጫፍ ላይ አድርጎ ቢለብሰው፣ ከቀሚሷ ጫፍ ላይ ታሪኳን ብትዘክርበት፣ ማዕዱን ቢሸፍንበት ህጋዊ አይደለም ተብሎ ከአንገቱ ላይ ተቀዶ ከቀሚስ ጫፍ ላይ ተተልትሏል። ይህ ደም የፈሰሰበት ሰንደቅ ዓላማ ታሪክ የተጻፈበት መለያ አርማ በብሔራዊና በሃይማኖታዊ በዓል ላይ አንድ በታሪኩ የሚኮራ ዜጋ ይዞት በአደባባይ ቢወጣ ስም ተሰጥቶት በአድማ ብተና ተበትኖ በፖሊስ ተጭኖ እስር ቤት ይገባል። በካራማራ ተራራ በምስራቅ በረሃ የሶማሌን ወረራ ለመቀልበስ ጦር ሰራዊት ያውለበለበው ሰንደቅ ዓላማ አርበኞቹ የወደቁለትን የኢትዮጵያ አርማ የነበረውን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነው። ያንን ታሪክ ዋቢ በማድረግ የዛሬው ትውልድ ሲኮራበት፣ አክራሪ ብሔርተኞች በሕግ አግደው ታሪኩንና አርማውን እየነጠቁ የጨቋኝ ስርዓት የአፄው ናፋቂ ብለው ስም አውጥተውለታል። ትናንትና በባድሜና በሽራሮ እንዲሁም በቡሬና በዛላምበሳ የኢትዮጵያ ወጣት ለዳር ድንበሩ የተዋደቀው ይህንን ልሙጥ አረንጓዴ ቢጫ ቀይ ይዞ ነበር። ኃይለሥላሴና ደርግ የቤተ መንግሥት አርማ ያለው ሰንደቅ ዓላማ ቢኖራቸውም ብዙሃኑ ሕዝብ ግን የጋራ ምልክቱ አረንጓዴ ቢጫ ቀይ ነበር። ይህ አርማ የደርግ መንግሥትና የኢህአዴግ መንግሥት እስኪቋቋም ድረስ የሁለት ሽግግር መንግሥታት ሰንደቅ ዓላማ ሆኖ አሳልፏል። ችግሩ የሰንደቅ ዓላማዎች ከተረቀቀ በኋላ አርበኞች የደሙለት፣ ጀግኖች የወደቁለት ሰንደቅ ዓላማ ህገወጥ፣ የነፍጠኝነት፣ የኋላ ቀርነት ምልክት፣ የጨቋኝነትና የአህዳዊነት ምሳሌ ሆኖ መፈረጁ ነው። ነገር ግን በህዝብ ልብ ውስጥ የታተመ በመሆኑ ሺህ ፕሮፓጋንዳ ቢሰራበትም፣ አሸማቃቂ ስድብ ቢነዛበትም ከጀግና ልጆችና ከእውነተኛ ኢትዮጵያውያን ልብ ውስጥ የሚፍቀው አልተገኘም። አዲሶቹ ብሔርተኞች ደግሞ የትግል አርማቸው አድርገውት እየተዋጉበት ይገኛሉ። አዛውንቶቹ ብሔርተኞች ግን አረንጓዴ ቢጫ ቀይ ሲያዩ ኤሌክትሪክ የጨበጡ ይመስል ያንዘረዝራቸዋል። ከነጠላ ጫፍ ላይ ይቀዱታል፣ ከመኪና ላይ ይፍቁታል፣ ከሲኒ ላይ ይልጡታል፣ ከሰማይ ላይ ሊልጡት የባቢሎን ግንብ ለመገንባት ይዳዳቸዋል። አረንጓዴ ቢጫ ቀይ የኦሮሞም፣ የአማራም፣ የትግሬም፣ የሲዳማም፣ የሺናሺያም የሌሎችን ብሔሮች አይደለም። አረንጓዴ ቢጫ ቀይ የኢትዮጵያ የነጻነት ምልክት፣ የጀግንነት ምሳሌ፣ ስለ ሀገር ለወደቁት፣ በብሔር በዘር በሃይማኖት ላልተከፋፈሉት ለእውነተኞቹ ኢትዮጵያውያን ማስታወሻ ነው። በዚህ መሰረት በእውነተኞቹ ኢትዮጵያውያን ልብ ታትሞ ይኖራል። ይህ ትውልድ የአርበኞቹን አርማ የተነጠቀ፣ እውነተኛ ታሪኩን የተቀማ፣ ፍልስፍናውንና አንድነቱን የተነፈገ፣ በፍላጎቱ ሳይሆን ሴራና ትርክት በሰንደቅ ዓላማው እንዳይኮራ የተደረገና አርማውን የተነጠቀ ትውልድ ነው። አረንጓዴ ቢጫ ቀይ ሰንደቅ ዓላማ በስፖርቱ ዓለም እነ ኃይሌ ገብረስላሴ፣ አበበ ቢቂላ፣ ደራርቱ ቱሉ፣ ምሩጽ ይፍጠር የመሳሰሉት ጀግኖቻችን በተለያዩ የውድድር መድረኮች አውለብልበው ድል ያበሰሩበት ጭምር ነው። መሪዎች የቤተ መንግሥት አስተሳሰባቸውን የሚገልጸውን ባንዲራቸውን በቤተ መንግሥታቸውና በስብሰባ አዳራሾቻቸው ቢሰቅሉ የተሻለ ነው። ለሕዝቡ ግን የልቡን ህትመት፣ የአንድነቱን መገለጫ፣ የታሪኩን ማስታወሻ በማኅበራዊ ተቋማቱ እንዲሰቅል ይፍቀዱለት። የአባቶቹን ማስታወሻ በአባቶቹ አገር እንዲያውለበልብ ይፍቀዱለት። የጀግኖቹ ደምና ላብ ያለው በልሙጡ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ላይ ነው።